በህይወት ውስጥ ስኬታማ፣ ደስተኛና የተረጋጋ ሰው እንድትሆን የሚረዱ አንዳንድ ነጥቦች። አንደኛ፣ ራስን ማወቅና ማሳደግ። ግብ መኖር። በህይወት ውስጥ ምን ላይ መድረስ እንደምትፈልግ በግልጽ ወቅ። ግልጽ ራዕይ ሲኖር ጉዞ ትርጉም ይኖረዋል። ማንበብና መማር። መደበኛ ትምህርት ቢጠናቀቅም እንኳን አዳዲስ ነገሮችን ከመማር አትቦዝን። እውቀት በራስ የመተማመንን መንፈስ ይገነባል። ከስህተት መማር። ስህተት መስራት ውድቀት ሳይሆን የተሻለ መንገድ ለመፈለግ የሚረዱ ትምህርት መሆኑን ተቀበል። ሁለተኛ፣ የአካልና የስነ አእምሮ ጤና እንቅልፍ ሰዓት። ሰውነት ከአእምሮ እንዲያርፍ በቂ እንቅልፍ ማግኘት አለበት። ቢያንስ በቀን ከ7 እስከ 8 ሰዓት ማግኘት አስፈላጊ ነው። አካላዊ እንቅስቃሴ ቢያንስ በቀን ለ30 ደቂቃ ያህል በእግር መጓዝ ወይም ስፖርት መስራት ለጤና ብቻ ሳይሆን ለስሜት መረጋጋት ይረዳል። አዎንታዊ አስተሳሰብ። በገጠመኞች ውስጥ ሁል ጊዜ ጥሩን ጎኑን ለማየት ሞክር። የምታስበውን ነገር ማንነትን ይወስነዋል። ሶስተኛ፣ ማህበራዊ ግንኙነትን ስነ ምግባር፣ ታማኝነት፣ ግልጽነት። ከሰዎች ጋር ባህል ግንኙነት ታማኝ ሁን። ይህም ዘላቂና ጠንካራ ወዳጅነት እንድትመሰርት ይረዳሃል። አድማጭ መሆን። ከመናገር ይልቅ ሰዎችን በጥሬው ማዳመጥ መለማመድ ትልቅ ብልሃት ነው። ምስጋና ላለ ነገር ምስጋና ማቅረብን ልመድ። ምስጋና በውስጥ የሰላምን ስሜት ይፈጥራል። ፋይናንስን አያያዝ። ቁጠባ። የምታገኘውን ሁሉ ሳታጠፋ ለወደፊት የተወሰነ ነገር ማስቀመጥ ልማድ አድርገው። በአስፈላጊ ወጪዎች አለመሸነፍ። ለሰዎች ለመታየት ሳይሆን ለአንተ የሚያስፈልጉ ነገሮች ብቻ ቅድሚያ ስጥ። አምስተኛ ላይ ያለው ደረጃ ደግሞ ጊዜህን በአግባቡ መጠቀም። ቅድመ ተከተልን ማውጣት። የትኛው ስራ ቅድሚያ ሊሰጠው እንደሚገባ ለይተህ ወቅ። አይ ማለት መቻል። ለህይወት ለሚጠቅሙ ወይም ጊዜን ለሚያባክኑ ነገሮች አይ ማለት መቻል ትልቅ ጥበብ ነው። በአጭሩ ህይወት የሚያቋርጥ ጉዞ ስለሆነች በየቀኑ ጥቂት እርምጃዎችን ወደፊት መራመድ ላይ ትኩረት አድርግ። ካለህበት ሁኔታ ተነስተ የተሻለ ማንነት መገንባት ትችላለህ። ቀደም ሲል ካነሳናቸው ነጥቦች በተጨማሪ ህይወትን ይበልጥ ትርጉም ያለውና ሳካ ሊያደርጉት የሚችል ሌሎች ወሳኝ ጉዳዮችን እመነግራችሁ ይሆናል። ስድስተኛ፣ የውስጥ ሰላምን መጠበቅ። ይቅርታ ማድረግ። ይቅርታ ለሌላ ሰው የምታደርገው ስጦታ ሳይሆን አንተን ከቂም ቁስልና ከከባድ ሸክም ነፃ የሚያወጣ መድኃኒት ነው። ከራስህ ጋር ጊዜ ማሳለፍ። በቀን ውስጥ ቢያንስ ለጥቂት ደቂቃዎች ብቻህን መሆን ሐሳብህን አደራጅ። ይህ ለውስጣዊ መረጋጋት ትልቅ ፋይዳ አለው። ከማነጻጸር መቆጠብ። ያንተን ህይወት ከሌሎች ሰዎች ስኬት ጋር አታነጻጽር። አንዳንድ ሰው የራሱ የሆነ የጊዜ ሰሌዳ፣ የጉዞ መስመር አለው። ሰባተኛ፣ ወጥ የሆነ ልምድ ማዳበር። ትንንሽ ጅምሮች። ትልቅ ለውጥ ለማምጣት የግድ ትልቅ እርምጃ መጀመር የለብህም። በየቀኑ የምታደርጋቸው ትንንሽ መልካም ነገሮች ተከማችተው ትልቅ ውጤት ያመጣሉ። ዲሲፕሊን። ራስን መግዛት። ስሜትን በማይመች ወይም ስልቹ በሚሆንበት ጊዜ እንኳን ለዓላማ መቆም መቻል ስኬታማ የሚያደርግ ትልቁ ቁልፍ ነው። ስምንተኛ፣ አካባቢና ግንኙነትን ማጣራት። መልካም ጓደኞች። ከማን ጋር እንደምትውል ንገረኝ፣ ማን እንደሆንክ እነግርሃለሁ እንደሚባለው ከሚያበረታቱ፣ ከሚያሳድጉ፣ ራዕይ ካላቸው ሰዎች ጋር ተቀራረብ። ቴክኖሎጂ መቆጣጠር። ማህበራዊ ሚዲያና ስልክን አንተን እንዲቆጣጠር አትፍቀድ። ለቤተሰብ፣ ለስራና ለራስ የምትሰጠው ጥራት ያለው ጊዜ አይቀሙህ። ዘጠነኛ፣ የችግሮች አፈታት ክህሎት። በትኩረት ላይ ማተኮር። ችግር ሲገጥም ለምን ይሄ ደረሰብኝ ከማለት ይልቅ እንዴት መፍታት እችላለሁ በሚለው መፍትሄ ተኮር ያለ ሐሳብ ላይ አተኮር። ትዕግስት። አንዳንድ ነገሮች ጊዜ ይፈልጋሉ። ፈጣን ውጤት ለማግኘት ከመቸኮል ይልቅ በሂደት እምነት ይኑር። አስረኛ፣ መስጠትና ማገልገል። ለሌሎች መትረፍ ደስታ የሚገኘው በመቀበል ብቻ ሳይሆን በመስጠትም ጭምር ነው። በእውቀት፣ በጉልበት ወይም ባለ ጥቂት ነገር ሌሎችን መርዳት ለህይወት ጥልቅ እርካታ ይሰጣል። በግልጽ መናገር። የሚሰማህን ወይም የምትፈልገውን ነገር ሳትፈራና ሳትንቀጠቀጥ በግልጽ መናገርን ልመድ። ይህ በሰዎች መካከል የሚፈጠርን አለመግባባትን ይቀንሳል። ይህን ያክል ለህይወታችሁ የሚጠቅሟችሁ ነገር ካወራው ለዛሬ ይበቃናል። ህይወት በውጣ ውረድ የተሞላች ናት። ዋናው ቁም ነገር ግን በወደክበት መቅረት ሳይሆን በየቀኑ አዲስ ትምህርት እየቀመስክ መነሳት ነው። እነዚህን ነጥቦች በሂደት በህይወቱ ስትተገብራቸው ለውጡን ማየት ትጀምራለህ።